እህቴ ባቶኝ አገባሽ ነበር። ክፍል 2 ልብ አንጠልጣይ ታሪክ። ደራሲ ዘሪሁን ገመቹ ዋቤ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ጠረጴዛው ተንኳኳ። ከነበርኩበት ባንኮኒ ውስጥ ሮጬ የወጣሁና ወደ ተጠራሁበት ቀርቤ እጆቼን ወደ ኋላ ያጣምሬ ከጉልበቴ ሸብረክ ከአንገቴ ጎንበስ ብዬ አቤት፣ ምን ጎደለ? ምን ላምጣ አልኩኝ። ምን ነበር በፈጣሪ፣ እሰክራለች መሰለኝ። ለምን እንደጠራችኝ እንኳ አታውቅም። አዎ ሙዚቃውን በጣም ቀንሰው፣ እናም አንድ ብርጭቆ አምጣልኝ። ወይ ፈጣሪ፣ ሴትዮዋ ገና መጠጣት ልትጀምር ነው፣ ለዛውም በሁለት ብርጭቆ። እንዳለችኝ የሙዚቃውን ድምፅ ቀነስኩና ብርጭቆውን አጣጥቤ ይዤላት ሄጄ ጠረጴዛዋ ላይ ያስቀመጥኩላት። ልመለስ ስል ተቀመጥ አለችኝ። ተቀመጥ በሚለው ቃሏ ውስጥ ምንም አይነት ትህትናም ሆነ ሐዘኔታ አይነበብም። ምን አልሽኝ እመቤቴ? ቁጭ በል። ንግግር አይሰማም እንዴ? እረ በደንብ ይሰማል ብዬ ትዕዛዟን በማክረብ ሹክክ ብዬ ቁጭ አልኩ። ፊቷ የተቀመጠውን የተጋመሰ ብላክ ሌብል ጠርሙስ አነሳችና አዲስ ያመጣሁት ብርጭቆ ውስጥ አንደቀደቀችው። ስትጨርስ ወደ ፊት ለፊት ያሽከርክር አስጠጋችው። ኧረ ይሄ ነገር ለኔ አይሆንም፣ ባክህ አትንጠባረር፣ ዝም ብለህ ጠጣ ብላኝ እረፍ። አሁን ይሄን ግብዣ ነው ወይስ አስገድዶ ደፈራ? ፈራኋት መሰለኝ። አነሳሁና አንዴ ጎንጨት አልኩለት። እራት መቼ ነበር የበላሁት ስለ ራሴን ጠየቅኩ። አዎ 12 ሰዓት ተኩል አካባቢ። ምንድን ነበር የበላሁት? ዳቦ በሙዝ፣ 3 ሙዝና 2 ዳቦ። አሁን ከ6 ሰዓት በኋላ ምን እየጠጣሁ ነው? ውስኪ። ይቺ ጋባዤ 4 ሰዓት አካባቢ ምንድን ነበር ያዘዘችው? ለማስታወስ ሞከርኩኝ። አዎ ክትፎ ነበር ያዘዘችው። እናም ግማሹን በልታ ግማሹ እንደተመለሰ አይቻለሁ። አሁን ኪችን ብገባ ግማሹን ትራፊ አገኘሁን። እዚህ ሀገር ለስራ መጠሽ ነው? ጥያቄውን መጠየቅ ፈልጌ ሳይሆን ዝም ብሎ መቀመጥ ስለጨነቀኝ ነው የቀባጠርኩት። ቢዝነስ የሚሰሩ ሴት አስተናጋጆችን እንዴት ብለው ነው ከማያውቁት ሰው ፊት ለፊት ተቀምጠው ዘና ብለው የሚጠጡት? ከዛም አልፎ የሚስቁት፣ የሚጫወቱት፣ ለዛውም በየቀኑ። ጥያቄን ሰምታ ሲጋራዋን ለኮሰች። እናም ጭሱን እያትጎለጎለች እላይ ላይ በተነችብኝ። ልክ እንደ ቤተ መቅደስ ማዕጠን ዝም ብዬ በጸጋ ተቀበልኩና ወደ ውስጤ ማኩት። ምሽቱ ደስ ይላል። ሌላ የማይረባ አስተያየት ከአንደበቴ ድንገት ሾለከ። ምሽቱ አንተን ነው የሚመስለው አለችኝ። በፈጣሪ ምን ለማለት ፈልጋ ነው? እኔ ምን እመስላለሁ? ምሽቱስ ምን ይመስላል? በእኔና በምሽቱ መካከል ያለው መመሳሰልስ እንዴት ነው ሊመሳጠር የሚችለው? መቼስ ይህቺ ሴትዮ መቀመጫ ላይ ከተቀመጠች ሰዓት አንስቶ መጠጧን ከመገልበጥና ሲጋራዋን ከማብረን ሌላ ፊቷ ሲፈታም ሆነ ጥርሶቿ ለሳቅ ሲገለጡ አላየሁም። ያ ማለት ደግሞ ምሽቱ ለሷ ደባሪ ነበር የሚለው ድምዳሜ ላይ ያደርሰኛል። ያ ከሆነ ደግሞ አንተ ደባሪ ነህ እያለችኝ ነው። እሺ ምን ነው ደባሪ? መልኬ ነው ወይስ ቁመናዬ ወይስ ወሬዬ ነው? ምን ትንጠባረርብኛለች? እስከ ጋበዝኩህ ድረስ እንደፈለግኩ ልሰድብህ እችላለሁ እያለችኝ ነው። ሴቶቹ የሥራ ባልደረቦቼ፣ በየቀኑ የሚጋብዟቸው ሰዎች እንደዚህ አይነት ንቀትና መንቀባረር የሚያጋጥማቸው ከሆነ ለትዕግስታቸው ታላቅ አክብሮት አለኝ። ይህንን ሐሳብ በውስጤ ነው እያመነሽኩ ያለሁት። ድንገት ያለምንም ማስጠንቀቂያ ጠረጴዛ ላይ የነበረውን ፓኮ ሮዝማን ሲጋራዋንና ላይተሯን ይዛ ብድግ ብላ ተነሳች። በመሄዷ እፎይታ እየተሰማኝ ፈጠን ብዬ ልትሄጂ ነው? ደህና ደሪ አልኳት። አዎ ልሄድ ነው፣ ክፍሌ 104 ቁጥር ነው፣ መጠጡን ይዘህልኝ ነው ብላኝ እርፍ አለች። እሺ ግን ሰው ስለሌለ እስከ ዘጋጋ ቆይብሻለሁ፣ ሰበብ መደርደሬ ነው። እንደፈለግ፣ ሌሊቱ ገና ረጅም ነው፣ የትም አልሄድም፣ እጠብቅሃለሁ ብላኝ ቀጥ ብላ ወጣ ሄደች። እንዳትሰማኝ ድምፄን ዝቅ አድርጌ የእውነት አድናቂሽ ነኝ አልኩ። እውነቴን ነው። ግማሽ ጠርሙስ ውስኪ ብቻዋን ገልብጣ
ገድገድ ሳትል እኔ በግማሽ ብርጭቆ ጉልበቴ እየተብረከረከ ነው። ተነሳሁና የተከፈቱ መስኮቶችን መዘጋጋት ጀመርኩኝ። መብራቶችን አጠፋሁ። የሴትዮዋን ግማሽ ጠርሙስ ውስኪ ይዤ ወጣሁና የሆቴሉን በራፍ ቆልፌ ቁልፉን በጥንቃቄ ሚስጥር ኪሴ ውስጥ ሸጉጬ ወደ አልጋ ክፍል አመራሁ። አቀብያት በዛው ወደ ቤት እሄዳለሁ። ሞባይሌን አውጥቼ ሰዓት ሳይ 7:40 ይላል። ደረስኩና አንኳኳሁ። ግባ፣ ክፍት ነው የሚል ድምፅ ስሰማ ቀስ ብዬ በራፉን ወደ ውስጥ ገፋ አደረግኩና ጠርሙሱን የያዘችኝ አስቀድሜ አንገቴን አሰገብኩ። መሃል ወለል ላይ ቆማ ተበትኖ ጀርባዋ ላይ የተኛውን ፀጉሯን አንድ ላይ ጠቅልላ እያሰረችው ነው። ቅድም ለብሳው የነበረችው ጂንስ ሱሪ አውልቃ የሌሊት ቢጃማ ቀሚሷን ለብሳለች። ቢጃማው ሮዝ ቀለም ሲኖረው አጭርና በቀላሉ አይን ውስጥ የሚመሰግ ነው። አስተውሎ ላየው ቀሚስ ሳይሆን ቁምጣ ነው የሚመስለው። ከዛም ስስ አንሶላ ለብሳ ጥቅልል ብላ ተኛች። እኔም ሰዓት ሄዶ እንደነበር እዚህ ይደር የሚል ግብዣ ስለተጋበዝኩኝ እዛው ተኛሁ። ከዛም ጭልጥ ያለ እንቅልፍ ወሰደኝ። የበር መንኳኳት ነበር ከእንቅልፍ አለመዞ ያወጣኝ። ማን ነው? ምንድን ነው? በርግጌ የተነሳሁ። ጽዳት ነው፣ ሰዓት ደርሷል። ጽዳት? ዙሪያ ገባውን ቃኘሁኝ። ነግቷል። ክፍሉ ባዶ ነው። ልጅቷ የለችም። ልብሶቿም ሆነ እቃዎቿ የሉ። ጠረኗ ብቻ ነው ያለው። ሄዳለች ማለት ነው። ምኑን ክርፍፍ ነኝ በፈጣሪ። ምናለ በጠዋት ተነስቼ ቢያንስ ለመጨረሻ ጊዜ እነዛን አይኖቿን ማየት በቻልኩኝ። ምናለ አይቼ በተሰናበትኳቸው። በንዴት ከላይ ላይ ብርድ ልብሱን አሽቀንጥሬ ከላይ ላይ ወረወርኩት። ካልጋው ወረድኩኝ። ጠረጴዛ ላይ ያለውን ልብሴን ሳነሳ የሆኑ ባለ100 ብር ድፍን ብሮችና ብጣሽ ወረቀት ድብ ብሎ ወለል ላይ ወደቀ። ብሩን ተውኩትና ወረቀቱን አነሳሁት። አነበብኩት። ደህና ሁን፣ ቆንጆ ቁርስ በኔ ነው ይላል። ብሩን አነሳሁትና ቆጠርኩት። 500 ብር ነው። እኔም ብሎ ቆንጆ አልኩና በቅጡ እንኳ ልብሴን አስተካክዬ ሳለብስ በንዴት ክፍሉን ለቅቄ ወጣሁ። ከውስጤ እየተንቀለቀለ ያለው ንዴት በቀላሉ ሊበርድልኝ ስላልቻለ እቤት ስደርስ የበራፍ አከፋፈቴና አዘጋጌ ኃይል የተቀላቀለበት ነበር። አንተ ቀልማዳ! አቤት አያቴ፣ የታባህ ነው ያደርከው? ሰው ያስባል አትልም እንዴ? አሁን መጣ እያልኩኝ ቁጭ ብዬ እኮ ነው ያደርኩት። ወይ በጣም ይቅርታ ጋሺ ስራ አዞኝ እስከ 9 ሰዓት ስሰራ ስለነበር ደከመኝና እዛው ተኛሁ። እና ሮጥ ብለህ እንዳፍታ መጣህ ላድር ነው ብትል የትኛውን ድንበር ስታቋርጥ ነው? ጠንከር ባለ የንዴት ቃና ሲቆጡኝ እንባዬ በአይኔ ሞላ። ተበሳጮች አይደለም። ይህን ያህል የሚያስብልኝ ሰው ይኖረኛል ብዬ አስቤ አላውቅም ነበር። ሁለተኛ አይለምደኝም። ቃል ገባሁ። ፍጹም እንዳይለመድህ ትደግመውና ትጣላኛለህ። በላሁን እንደደካከመህ ድምጽህ ያስታውቃል። ትንሽ ተኛ። እሺ አያቴ አልኩና አልጋዬ ላይ ተዘረርኩኝ። ዜና ወርቅ፣ የዜና ወርቅ። አዎ እንደዛ ብላ ነበር ስሟን የነገረችኝ። ለዛም ይመስለኛል የዜና ወርቅ የሚለው ስም ከአእምሮዬ ሞልቶ እየፈሰሰ ነው። ወይ ጉድ! ፍቅር ስለሚለው ቃል ራሱ ያሰብኩት ከስንት ጊዜ በኋላ መሆኑ ነው። አዎ ከ6 ረጅም ዓመት በኋላ ፍቅርን እርም ብዬ ነበር። ልክ እየደጋገሙ እየተንበገበገ ባለ ሰዓት ጣቱን ከተው እስኪ ቆስልና ቆዳው እስከሚገሸለጥ ድረስ እያቃጠሉ እንዳስፈራሩት ልጅ አይነት ነበርኩ። አዎ ፍቅርን የምፈራው ልክ ያ ሕፃን ልጅ እድሜ ልኩን እሳትን በሚፈራበት መጠን ነው። እናም ጊዜያዊ ስሜቴን ማስወገድ አለብኝ። አስቤ ሲደክመኝ ጭልጥ ያለ እንቅልፍ ወሰደኝ። ወይ ዝም ብዬ ቻው እንኳ ሳልል ሄድኩኝ አይደለ? አዎ ግራ አጋባሽኝ እኮ። አይ አስቸኳይ ነገር ስላጋጠመኝ ነው። ይቅርታ። ምንም አይደለም። ግን ቤቱን ማናሳየሽ? አለቃ ማለቴ የሆቴሉ ባለቤት ለመንኩትና ከአንድ ጩጬ ጋር ላከኝ። እሺ የቤቱንስ በራፍ ማን ከፈተልሽ? እኔ ተኝቼ ነበር። እሱን ተው። በመምጣቴ አልተደሰትክም እንዴ? እረ በጣም ተደስቻለሁ። ነገሮች ድንገተኛ ስለሆኑብኝ ግራ ተጋብቼ ነው። እንደዛ ከሆነ እቀፈኝ። እሺ ይሄው
ወደ ራሴ ጭምቅ አድርጌ አቀፍኳት። በተሰባበረና በሚያቃተት ድምፅ ጠራችኝ። ወይ ዜናይ፣ ተቀየምከኝ እንዴ? አይ ለምን እቀየምሻለሁ? ተስፈንጥሬ ከመኝታዬ ተነሳሁኝ። መኝታ ቤቴ ባዶ፣ ክፍሉም ኦና ነበር። ዜና ወርቅ በሐሳብ ብቻ ነበረች። ምኞት የፈጠራት ህልም። ተመስገን አልኩ። ተመስገን ያልኩት ዜና ወርቅ ቤቴ ስላልመጣችና ስላላቀፈችኝ ተደስቻ አይደለም። በፍጹም እንደዛም ሊሆን አይችልም። ይልቁንስ የእውነት ሆኖ ጋሽ ሙሉ ዓለምን ስላልረበሽኳቸውና ስላላስቀየምኳቸው ተደስቼ ነው ተመስገን ማለቴ። አንዳንዴ ግን ህልም ባይኖር ኖሮ በምኞታችንና በምናገኘው ነገር መካከል ያለውን ክፍተት በምን እንሞላው ነበር? ከ20 ቀን በኋላ ስለሷ ማሰብ ካቆምኩ በኋላ ኦልሞስት ከረሳኋት በኋላ ድንገት ተከሰተች። ዕለቱ ቅዳሜ ነው። ቅዳሜ ለአብዛኛው ሰራተኛ የደመቀች ቀን ነች። ፈገግታ የሚፈስባት፣ ሙዚቃ የሚንቆረቆርባት፣ የዳንስ ጥበብ የሚጠበብባት፣ በውጭ ብዛት ኪስ የሚታጠብባት፣ አዲስ ፍቅረኛ የሚጠባበስባት፣ ክንድ ላይ ያለ ፍቅረኛ ድንገት ሾልኮ የሚሰወርበት የታሪክ መጻፊያ ቀን ነች። ከቅዳሜ የተትረፈረፈው ወደ እሑድ ይዘዋወራል። ያው ከላይ በገለጽኩላችሁ ምክንያት ለእኛ ለአስተናጋጆች ዋና የሥራ ቀናችን ነው እና በዛው ልክ ወከብ አለ። ከአንዱ ወደ ሌላው ጠረጴዛ መስፈንጠር፣ ከአንዱ ተስተናጋጅ ትዕዛዝ ወደ ሌላው። ብቻ ከባድ ግን ደግሞ ወሳኝ ቀን ነች። ከባድ ያልኩት የሥራውን ጫና፣ የተስተናጋጁን ወከባ፣ የትዕዛዝ መደበላለቅ፣ የሰካራሙ ትንኮሳ፣ የሂሳብ መጉደል የመሳሰሉትን ጫና አስቤ ነው። ወሳኝ ያልኩት ሳምንቱን ሙሉ የማናገኘውን ቲፕና መሰል ተጨማሪ ገቢ የምናገኝበት ቀን ስለሆነ ነው። ዛሬም እስከ ምሽቱ 3 ሰዓት እንደ ወትሮ የተለመደ ስራዬን እየሰራሁ ሳለ ጋሼ ያስጠራኝ። አቤት ጋሼ። ወንበርህን ለሌሎች አስረክብና ቪአይፒ ቁጥር 4 ያሉትን እንግዶች አስተናግድ። ፈጠን ብዬ እሺ ጋሼ አልኩና በደቂቃ ውስጥ ወንበሬን ለጓደኞቼ ያስረክቤ ወደ ታዘዝኩት ቦታ ሄድኩኝ። በእኛ ሆቴል 6 የቪአይፒ ቦታዎች አሉ። ልክ እንደ ቲያትር ቤት በሆቴሉ ሰፊ አዳራሽ 4 ኮርነሮች ላይ ከፍ ብሎ የተገነባ ሲሆን ወደዛ የሚወጣው ከሆቴሉ ሳይገባ በውጭ በኩል ባለ ስቴር ነው። የሁሉም መግቢያዎች ለየብቻ ሲሆኑ ቀጥታ በጓሮ በር ገብቶ መልሶ በጓሮ በር መውጣት ያስችላል። የቤቱ ዙሪያ በጠንካራ ኮንክሪት ግድግዳ የተገነባ ሲሆን አንድ ጎን ማለት ወደ ሆቴሉ ያለው ጥይት በማይመሳው መስታወት ሙሉ በሙሉ የተሸፈነ ነው። መስታወቱ እታች ሆቴል ያለውን እንቅስቃሴ፣ ጭፈራውንና እያንዳንዱን እድምተኛ ቁልጭ አድርጎ ሲያሳይ፣ ከሆቴል ወደ ላይ ግን ድፍን ጥቁር መስታወት ግድግዳ ብቻ ነው የሚታየው። ክፍሉ በጣም ዘመናዊ፣ ምቹ ሶፋዎች እንደ አማራጭ የባለጌ ወንበሮችም ከምቹ ባልኮኒ ጋር ተገጥሞላቸዋል። መብራቶችም በምርጫ የሚቀያየሩ ተደርገው የተሰሩ ሲሆን ሙዚቃን በተመለከተ ቀጥታ እታች የሚለቀቀው በጥራት የሚመጣበት ወይም ያንን ዘግቶ እዛው የራሳቸውን የተመረጠ ሙዚቃ የሚጠቀሙበት አማራጭ አለው። እዛ ክፍል ተጠቃሚዎች ወይም በራፍ ላይ ቆሞ ወይ ውስጥ ተቀምጦ የሚያስተናግዳቸው የብቻቸው አስተናጋጅ ይመደብላቸዋል። የተለየ ፕራይቬሲ ከፈለጉ ደግሞ አስተናጋጅ ከክፍሉ ውጭ ይሆንና ልክ መጥሪያውን ተጭነው ከመድገማቸው በፊት ተስፈንጥሮ በመግባት ትዕዛዛቸውን ተቀብሎ የሚፈልጉትን ያመጣላቸዋል። ይህንን ክፍል የሚጠቀሙት ለደህንነታቸው ወይንም ለስማቸው አብዝተው የሚጨነቁት ትላልቅ የቢዝነስ ሰዎች፣ ዝነኞችና ባለስልጣኖች ናቸው። ቢሆንም ለሁሉም አገልግሎቶች ከመደበኛው ከ4 እጥፍ በላይ ያስከፍላል። አስተናጋጅም ብዙውን ጊዜ ጠቀም ያለ ጉርሻ ያገኛል። እናም ሁሉም እዚህ ቦታ ሲመደብ በደስታና በፈንጠዝያ ነው የሚቀበለው። ደረስኩ። በራፉን እንደ መቆርቆር አደረግኩና ገፋ አድርጌ ስከፍት ደነገጥኩኝ። እንደጠበቅኩት ቀለል ያሉ ሰዎች አይደሉም የገጠሙኝ። እርግጥ ሴቲቷ ጀርባዋን ሰጣኝ የተቀመጠች በመሆኑ ፊቷ አይታየኝም፣ ግን ዝንጥ ብላለች። ደማቅ ሰማያዊ ረጅም ቀሚስ መካከለኛ ታኮ ካለው ሰማያዊ ጫማ ጋር አስማምታ
ለብሳለች። ፀጉሯ የእውነት የሷ ከሆነ ውብ መሆኑን በቀላሉ መናገር ይቻላል። ወገቧ ላይ ተበትኖ ይታያል። ሰውየው ከኔ ፊት ለፊት ነው ያሉት። ትልቅ ሰው ናቸው። ቆፍጣና፣ ኮስታራና አስፈሪ። ፀጉራቸው ገብስማ ነው። ሙሉ ዥንጉርጉር የመከላከያ ልብስ ለብሰዋል። ትከሻቸው ላይ 4 ኮከብ ወደ ጎን ተደርድሯል። መቼስ በዚህ አለባበስ የሆነ ስብሰባ ላይ ወይም ወሳኝ ሀገራዊ ተልዕኮ ላይ አምሽተው ከጊዜ መጣበብ የተነሳ ወደ ቤታቸው ጎራ ብለው ለመቀየር ሳይችሉ ቀጥታ መጥተው ነው እንጂ ይሄ የክብር ልብስ ቦታው አይመስለኝም። በውስጤ አጉረመረምኩኝ። እንደምንም ራሴን አረጋግቼ የወደፊት የተወሰነ እርምጃ ጠጋ አልኩና ጌታዬ የጎደለ ነገር አለ ብዬ ጠየቅኳቸው። የሚበላ ምን አላችሁ? ጎርናናና ሸካራ ድምፅ። እኚህ ጄኔራልማ እቤታቸው ልጆቻቸውና የልጅ ልጆቻቸውን አስቀምጠው ነው ከዚች ኮረዳ ጋር የሚማግጡት። በሆድ ያመኋቸው። እስቲ አሁን ምን አውቄ ነው ለሰከንድ ያየኋቸውን ሰውዬ ወደ ማማትና መፈረጅ የገባሁት ብዬ ራሴን ወቀስኩኝ። ጌታዬ ሜኑን ላምጣ? አይ አንድ ክትፎ አምጣልን። ክትፏቸው አሪፍ ነው አለች ሴቲቱ። አሁንም በደበዘዘው ብርሃን ከኔ በተቃራኒ የዞረ ፊቷ እየታየኝ አይደለም። ድምጿ ግን የሚነዝር ኃይል ነበረው፣ የሚያደነዝዝ። በምን ምክንያት ነዘረኝ? ስለምንስ ውስጥ የተናጠ? በቃ ጎረምሳው እንዳለች አድርግ አሉ። ጄኔራሉ ንግግራቸውን ብቻቸውን ምሽግ የሚንድ አይነት ነው። ተስፈንጥሬ ወጣሁ። በተቻለ ፍጥነት በልዩ ሁኔታ ክትፎውን አሰርቼ ይዤ ተመለስኩ። የእጅ ውሃ እዚሁ ልታመጣልን ትችላለህ? ሴቲቱ ነች ጠያቂዋ። ይቻላል እመቤቴ፣ አሁን አመጣለሁ አልኩና በደቂቃ ውስጥ የእጅ ውሃ ይዤ መጣሁ። ተንደርድሬ ሄጄ በክብር ጎንበስ ብዬ ልክ እማማ ኢትዮጵያን እያስታጠብኩ እንደሆነ ኩራት እየተሰማኝ ጀነራሉን አስታጠብኩና ወደ ሴቲቱ ዞር ስል ፊት ለፊት አይን ለአይን ግጥም። ምን ተአምር ነው! ልደሰት ወይስ ልዘን? ላልቅስ ወይስ ልሳቅ? ጎንበስ ብዬ እያስጣጠብኳት ቢሆንም ግን በደመ ነፍስ ነው። ድምፅ አውጥቼ ላወራት አልቻልኩም። አውቅሻለሁ፣ ጋብዘሽኛል፣ እርቃንሽን በአይኖቼ አይቻለሁ ልላት ፈጽሞ አልቻልኩም። አየ ጎረምሳ ነገር፣ ውሃውን ደፍተህ ጨረስከው እኮ አሉኝ ጀነራሉ እንደ መሳቅ ብለው። ለካሷ መታጠብን ጨርሳ እጇን ብትሰበስብም እኔ ግን አይኔን ከአይኖቿ ላይ እንደተከልኩኝ ፈዝዤ ውሃውን ማንጮርጮሬን ቀጥያለሁ። በጀነራሉ ንግግር ባነንኩና ተስፈንጥሬ ከስራቸው ወደ በሩ መራመድ ጀመርኩ። በራፍ አካባቢ ነኝ፣ ስትፈልጉ መጥሪያውን ተጫኑ አልኩና ክፍሉን ዘግቼላቸው ወጣሁ። የእጅ ማስተጣጠቢያውን አስቀምጬ በረንዳው ላይ ከወዲያ ወዲህ እየተሽከረከርኩኝ መብሰልሰል ጀመርኩኝ። ፍጹም እንደማታውቀኝ ነው የሆነችው። ምን አይነቷ ባለጌ ነች! ከንፈሬን በብስጭት ነከስኩኝ። አንድ ሌሊትም ቢሆን እኮ እንዲህ በቀላሉ የሚረሳ ነገር አልነበረንም ያሳለፍነው። ነው ወይስ ውሽማዋን ፈርታ ነው? ብትፈራ ይፈረድባታል እንዴ? ጀነራል እኮ ናቸው። በጎናቸው የሸጎጡት ሽጉጥ ተጨምሮበት ይቅርና እንዲሁ ያን ግንባራቸውን ቋጠር ፈታ ሲያደርጉት ያርበደብዳሉ። እኔስ ሃይ ሰላም ነሽ የሚል አጭር ሰላምታ እንኳን ለመስጠት ድፍረት ያጣሁት እሳቸውን ከመፍራት አይደለም። ግን ውሽማዋ ናቸው። እንደዛ ነው ያልኳችሁ። ያንን በምን አወቅኩኝ? አልነገሩም። ሲያቅፏት አላየሁ። የመጥሪያው መነጣጠር ከሐሳብ ያነቃኝ። ፈጥኜ ወደ ውስጥ ገባሁና መሽቆጥቆጤን ሳልቀንስ አቤት ጌታዬ አልኩኝ። ጥሩ ምግብ ነበር፣ ከፍ ይበል አሉ። ቶሎ ብዬ ምግቡን አነሳሁ። እጃቸውን አስታጠብኩ። ጠረጴዛቸውን አጸዳዳሁና ወጥቼ ወደ በረንዳዬ ሄድኩኝ። እነሱም በጠርሙስ ያዘዙትን ውስኪያቸውን መጋት ቀጠሉ። በሆነ ምክንያት ወጣ ብትል ስል ተመኘሁ። ለምን ፈለግኳት ግን? እንዳረሳችኝ ለማረጋገጥ ወይስ ሳስብሽ ነበር የከረምኩት ብዬ ለመናዘዝ? ብቻ ለደቂቃዎችም ቢሆን ብቻዋን ባገኛት ቢያንስ ቁጥሯን እጠይቃታለሁ እያልኩ ስብሰለሰል መጥሪያው ተንጣረረ።
ተንደርድሬ ስገባ ሁለቱም ቆመው ለመውጣት እየተዘገጃጁ ነው። እንዴ ምን አስቸኩላችሁ የሚለው ቃል ከአንደበቴ አዳልጦኝ ሊወጣ ለጥቂት ነው የተረፈው። ሂሳብ ተዘግቷል አሉኝ ጀነራሉ። እሺ ጌታዬ፣ ችግር የለም አልኩኝ። መንቀሳቀስ ጀመሩ። እሷ እጅ መዳፌን አፈፍ አድርጋ የሆነ ጥቅል አስቀመጠችና ተከተለቻቸው። ጀነራሉ ያደረገችውን በቆረጣ ቢያዩም እንዳላዩ በራፉን አልፈው መንገዳቸውን ቀጠሉ። ከኋላ ተከተለቻቸው። እኔ ባዶ ክፍል ውስጥ ቀረሁ። አሁን ወዴት ነው ይዘዋት የሚሄዱት? ወደ ቤርጎ? እዚህ ነው ቤርጎ የያዙት? እንደዛ ከሆነ ክፍሉን ማወቅ አለብኝ። የሰጠችኝን ጥቅል ኪሴ ከትቼ ተንደራደርኩኝ። ሳይሰወሩብኝ ልከተላቸው ወደ ሆቴል ግቢ አይደለም ወደ ውጭ በጓሮ በኩል ነው የሄድኩት። ተሽሎክልኬ የተከተልኳቸው። 2 የወታደር ጂፕ መኪኖች አሉ። 6 የሚሆኑ እስከ አፍንጫቸው መሳሪያ የታጠቁ ወታደሮች ይተረማመሳሉ። ጀነራሉ ፊት ለፊት ባለው መኪና ሲገባ የኔዋ የኋለኛዋ ውስጥ ገባች። 4 ወታደሮች በጀነራሉ መኪና ሲሳፈሩ 2ቱ የኋለኛው ውስጥ ከሷ ጋር ገቡ። እየታደለ እንዲህ ነው። በመንግስት መኪና በአጃቢ ይሸኛል ስል ተንጨረጨርኩ። ወደ ነበርኩበት ክፍል ተመለስኩኝ። ሳይጨርሱ የተውትን ውስኪ ከነጠርሙሱ እያንደቀደቅኩ ከታች ያለውን ዳንስና ግርግር በተተረማመሰ ስሜት ማየት ጀመርኩኝ። ድንገት አስጨብጣኝ ሄደችው ትዝ አለኝ። ስንት ብር ነው የሰጠችኝ? የክፍሉን ደማቅ መብራት አበራሁና እጄን ወደ ኪሴ ሰደድኩኝ። ጥቅሉን አወጣሁት። አንድ የ200 ብር ኖት ብጣሽ ወረቀት ነው። ብሩን ወደ ኪሴ መልሼ ወረቀቱን ተረተርኩት። 2 ቃል ተጽፎበታል። ምን ነው ቀናህ እንዴ ይላል። ዘለልኩኝ፣ ጮህኩኝ፣ በሙዚቃው ደነስኩ። ውልቅልቅ እስክል ውስኪውን አንጠፍጥፌ ጠጣሁ። አዎ አውቃኛለች፣ ፈጽሞ አልረሳችኝም። ከሁሉም ያስደሰተኝ ደግሞ ቀናህ የምትለው አካል ነች። ምክንያቱም ቅናት እነጠቃለሁ ብሎ ከመፍራት ጋር ወይም ደግሞ ከመሰሰት ጋር ተያይዞ የሚመጣ ስሜት ነው። ፍርሃትም ስስትም ምናቸውም ፍቅር ነው። እርግጠኛነት ከጎደለው ፍቅርና ታፈቅረኛለህ እያለችኝ ነው። ግን እንደዛ ስላሰበች ለምንድን ነው እንደዚህ የፈነጠስኩት? የእውነት እያፈቀርኳት ይሆን እንዴ? ከነጠላ ስሟ ሌላ ስለሷ ምንም የማውቀው ሴት እንደው ላፈቅራት እችላለሁ። ግን እኮ ፍቅር የኋላ ታሪክን አጥንቶ የወደፊትን መዳረሻ ገምቶ አሁን የቆሙበትን ድልዳል በሚዛን መዝኖ የሚገባበት የምክንያት ውጤት ቁርኝነት ማሳያ አይደለም። ፍቅር ጨርቁን እንደጣለ እብድ ነገረኛ ስራው ቅጽበታዊና ተአምራዊ ነው። ስለዚህ ሳላቃትን በፍቅሯ በወድቅ የሚደንቅ አይደለም። ግን እድሜዋ ጉዳይስ? ቢያንስ 10 ዓመት ትበልጠኛለች። እርግጥ በእድሜ 30ም 50ም የምትበልጠውን እንስት ማፍቀር የተለመደ ነው። ቢሆንም ግን ቢገለበጥ ነበር የሚያምረው። እኔ 10 ዓመት ብበልጣት። ወየ ጉድ! አሁን እኮ ነገረ ስራዬን ላየ የመጀመሪያ የፍቅር አይነ ጥላዬን ገና እየገለጥኩ ያለው ጀማሪ አፍቃሪ ነው የሚመስለው። ግን እኔ ቢያንስ 5 አጫጭር ጣፋጭ ለወግ የሚበቁና አንድ ረጅም የተወሳሰበ ልቤንም ቅስሜንም አብሮን ቅሽቅሽ አድርጎ ይሰበረ ባለንጋ ተደጋግሞ በመገረፍ የተነሳ ትላልቅ ተላላፊ ሰንበር የተጋደመበት ጀርባ የኔም ልብ በዛ ፍቅር ምክንያት ዙሪያ ጥምጥም ይዞረበት ጠባሳ የተጋደመበት ሆኗል። ያ ፍቅር ሕይወትን አስተምሮኛል። ያ ፍቅር ደስታን አሳይቶኛል። ያ ፍቅር ዘመዶቼን አሳጥቶ የከተማ ስደተኛና ምጽተኛ አድርጎኛል። ያ ፍቅር በራስ መተማመኔን እንክሽክሽ አድርጎ የህይወት መስመሬን ከላይ ወደ ታች ገለባብጦታል። ያ ፍቅር ቢቋረጥም ግን ትዝታ ብቻ ሆኖ የቀረ እንዳይመስላችሁ። ዛሬም ጣጣው እያደነኝ ነው። እስከ ህይወቴ ፍጻሜ እንደ ተጣበቀ የሚዘልቅ ይመስለኛል። ይሄም 6 ዓመት ሞላኝ ባዶ ሆኜ መኖር ከጀመርኩኝ እና አሁን የማፍቀር ስሜት ሲሰማኝ የተገረምኩት ለዛ ነው። እውነት እርቃን ገላዋን ስላሳየችኝ ተዳፍሮ የኖረው ስሜቴ ስለተወጣጠረ ነው የምትታይብኝ። ግን
አንድ ሰው በህይወት ዘመኑ ስንት ጊዜ በፍቅር ፍላጻ ይወጋል? ስንቴ? ክፍል 3 ይቀጥላል።